ሰላም ውድ የአካውንቲንግ ኤንድ ፋይናንስ ተመራቂ ተማሪዎች እንኳን ወደ ቻናላችን በደህና መጣችሁ። በዚህ ቪዲዮ ውስጥ ከ2016 ዓመተ ምህረት ዋናው የአካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም በቀጥታ የተወሰዱ ጥያቄዎችን ትክክለኛ መልሳቸውን እና ግልጽ የሆነ እና ቀላል ማብራሪያ በዝርዝር እንመለከታለን። ይህ ቪዲዮ በተለይ ኤግዚት ኤግዛም ለመፈተን እየተዘጋጃችሁ ያላችሁ ተማሪዎች እንዴት ፈተናውን በቀላሉ መስራት እንደምትችሉ እንደዚሁ ተደጋጋሚ የሆኑ ስህተቶችን ለመረዳት በጣም ጠቃሚ ነው የሚሆነው። ስለዚህ ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉ ተደራሽነታችንን ለማስፋት። እንደዚሁም ለመጀመሪያ ጊዜ እየተከታተላችሁ ያላችሁ ተማሪዎች ካላችሁ ሰብስክራይብ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንግባ። ኦኬ፣ እዚህ ጋር እንደምታዩት የአካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም በትምህርት ሚኒስቴር 2016 ላይ የተሰጠ መሆኑን የሚገልጽ ኢንተርፌስ ነው ያለው። ተመልከቱት። የመጀመሪያው ገጽ ላይ ነው ያለነው ከመቶ። እንደዚሁም ደግሞ 2 ሰዓት አለን። የኤግዛም ናቪጌሽን አለን እዚህ ጋር አካውንቲንግ ኤንድ ፋይናንስ መሆኑን የሚኒስትሪ ኦፍ ኤዱኬሽን መሆኑን የሚገልጹ የተለያዩ መልእክቶች አሉ። እኛ ግን ጥያቄው ላይ ፎከስ እናድርግ። አንደኛ ጥያቄ Ababu is an employee in one of factory owned by the government in Ethiopia. Her monthly salary is 2600. She has a taxable allowance of ብር 300 and non-taxable allowance of ብር 200 and she earned an overtime 100 ብር. What is the amount of tax deducted from Ababu earning ነው የሚለው። ቀለል ለማድረግ ያክል ምንድነው አበቡ የምትባል ግለሰብ አለች። ኢትዮጵያ ውስጥ ካለ አንድ የመንግስት ፋክተሪ ላይ ነው የምትሰራው። መነሻ ደሞዟ 2600 ብር ነው። ታክስ የሚቆረጥበት አበል አላት 300። እንደዚሁም ደግሞ ከታክስ ነፃ የሆነ 200 ብር አላትና 100 ብር ደግሞ የትርፍ ሰዓት ክፍያ አላት። የትርፍ ሰዓት ክፍያ እንደሚታወቀው ታክስ ይደረጋል። ሶ ምንድነው የሚለው ጥያቄው what is the amount of tax deducted from Ababu earning? አበቡ ከምታገኘው ገቢ ላይ ምን ያክል ነው ታክስ የሚቀነሰው ነው የሚለው። እዚህ ጋር ስክሪንሻት ስለሆነ በደንብ የማይታያችሁ ከሆነ ግልጽ በሆነ መንገድ አስቀምጫለሁ። ተመልከቱ። ጊቭን አለው ቤዚክ ሳላሪ፣ ታክሰብል አላዋንስ አለው 300፣ ነን ታክሰብል አላዋንስ ደግሞ 200 ብር አለና ኦቨርታይም 100 ብር አለ። ታክሰብል ነው። ታክሰብል የሚባለው earning ግብር የሚቆረጥበት ገቢ ነው። ስለዚህ 2600 ደሞዟን እና 300 ብር አለዋንሱን አበሉን ሲደመር በኦቨርታይም ያገኘችውን 100 ብር ስናደርግ 3 ነው የሚመጣው። 3 ደግሞ ይሄ 2016 ላይ የተሰጠ ኤግዚት ኤግዛም ስለሆነ የበፊቱን የታክስ ሬት ነው የምንጠቀመው ማለት ነው። ከ0 እስከ 600 ከ601 እስከ 1650 እያለ የሚሄደውን የታክስ ሬት ነው የምንጠቀመው። አሁን ያለነው 2018 ላይ ስለሆነ 2018 ደግሞ አፕዴትድ ስለሆነ ከ0 እስከ 2000 ከዚያ እስከ 4000 እያለ ፕሮግሬሲቭ ሬቱ ስለተቀየረ በሱ ካልኩሌት አድርገን የተሳሳተ መልስ ውስጥ እንዳንገባ አመቱን አስታውሱና ወደ ኋላ ሄደን 3000 30% ታክስ የሚደረግበት ስለሆነ 30% ከሆነ ደግሞ 142 ብር ከ50 ሳንቲም ተቀናሽ አለው which means 307 ብር ታክስ ትከፍላለሽ ማለት ነው። ይሄ ከሆነ ትክክለኛ መልሳችን ምርጫው ላይ ደግሞ ይሄንን የምናገኘው የትኛው ኦልተርኔቲቭ ላይ ነው? ቢ ላይ ነው ማለት ነው። ኤ 247 ከ50፣ ቢ 307 ከ50፣ ሲ 277 ከ50፣ ዲ ላይ ደግሞ 300 ነው የሚለው። ሶ ኮሬክት አንሰር የሚሆነው ቢ ነው ማለት ነው። ሌላኛው ጥያቄ ደግሞ ምንድነው የሚለው which of the following transaction involves the issuance of shares does not come within the definition of share based payment advanced financial accounting ላይ አለ ማለት ነው። ምንድነው which of the following transaction involves issuance of share እያለን ከሆነ ትራንዛክሽኑ ወይም ደግሞ ኢኮኖሚክ ኢቨንቱ የአክሲዮኖችን ኢሹዋንስ ኢንቮልቭ ያደርጋል። ግን የእናንተ ምርጫ ላይ ምንድነው የሚለው does not come within the definition of share based payment። ስለዚህ share based payment ምን እንደሆነ ማወቅ አለብን ማለት ነው። share based payment የሚባለው IFRS 2 ላይ የሚገኝ ሲሆን ጉድስ እና ሰርቪሶች ትራንዛክት የሚደረገው ወይም ደግሞ ኤክስቼንጅ የሚደረገው በኢኩዊቲ ኢንስትሩመንቶች ወይም ደግሞ በአክሲዮኖች ሲሆን ነው የሚለው።
ስለዚህ የኤምፕሎይስ ሼር ከሆነ ወይም ደግሞ የሼር ኦፕሽኖች ከሆኑ የሼር አፕሪሲዬሽን ከሆነ ክላሲክ የሆነ የኤምፕሎይ ሼር ቤዝድ ፔመንት ኢንዲኬተሮች ናቸው የሚሆኑት። ዋቴቨር ኢሹዊንግ ሼራችን ግን for the acquiring ወይም ደግሞ for the acquisition of subsidiary in the business combination ከሆነ IFRS 3 ላይ ነው የሚቀመጠው። ሶ ትክክለኛው መልስ እዚህ ጋር በእኛ ጥያቄ ላይ የትኛው ያለን እንደሆን አንደኛ ኤምፕሎይ ሼር ፐርቼስ ፕላን፣ ቢ ሼር አፕሪሲዬሽን ራይት፣ ሲ ሼር ቤዝድ ፔመንት ሪሌትድ ቱ the acquisition of subsidiary እና ዲ ላይ ደግሞ ኤምፕሎይስ ሼር ኦፕሽን ነው የሚለው does not ነው የሚለው። ሶ does not ከሆነ ደግሞ ሼር ቤዝድ ፔመንታችን ሪሌትድ ቱ አኩዚሽን ወይም ደግሞ ሳብሲዲያሪ ሲሆን የምናገኘው IFRS 3 ላይ ነው እንጂ IFRS 2 ላይ አይደለም። ትክክለኛ መልስ የሚሆነው ሲ ነው ማለት ነው። question number 3 ጋር ስንሄድ which of the following is not a revenue source for regional government of Ethiopia? በኢትዮጵያ ውስጥ ለሪጂናል ገቨርንመንት የሬቨኑ ሶርስ ያልሆነው የትኛው ነው? እንደሚታወቀው ፐብሊክ ፋይናንስ ኤንድ ታክሴሽን የሚባለው የአካውንቲንግ ኮርስ ላይ ኢትዮጵያ ኮንቴክስት የፌደራል ገቨርንመንት እና ሪጂናል ገቨርንመንት ሴፓሬት የሆነ ሮል ሪስፖንሲቢሊቲ እንደዚህም ደግሞ ሼርድ የሆነ የሬቨኑ ሶርስ አላቸው። ኤ ላይ ሩራል ላንድ ዩዝ ፊ፣ ቢ ታክስ ኮሌክትድ ኦን ኢንካም ፍሮም ኤር ትሬን እና ማሪን ትራንስፖርት አክቲቪቲ፣ ሲ ታክስ ኦን ኢንካም ፍሮም ኢንላንድ ዋተር ትራንስፖርቴሽን፣ ዲ ፕሮፊት ኤንድ ሴልስ ታክስ ኮሌክትድ ፍሮም ኢንዲቪጁዋል ትሬደርስ ነው የሚላል። እዛ ጋር የማይታያችሁ ልጆች ካላችሁ ኤክስትራክት ያደረኩትን ጥያቄ ፓውዝ አድርጋችሁ እዚህ ጋር ልታዩ ትችላላችሁ። ወደ መልሱ ስንሄድ ግን ኤክስፕላኔሽኑ ስናይ የኢትዮጵያ ፐብሊክ ፋይናንስ ሩል መሰረት ካደረግን የፌደራል ገቨርንመንት ታክስ የሚሰበስበው አንደኛ ከአየር ትራንስፖርት ወይም ደግሞ ከትሬን ከሆነ አዘርዋይስ ከማሪን ትራንስፖርት፣ ሪጂናል ሲሆን ግን ከሩራል ላንድ ዩዝ ከኢንዲቪጁዋል ታክስ ኢንካም ፍሮም ኢንዲቪጁዋል ታክስ ትሬደር ወይም ደግሞ በሪጂናል ስቴት ስር በሚተዳደር ኢንዲቪጁዋል ታክስ ትሬደር ላይ ኢንላንድ ዋተር ትራንስፖርት የመሳሰሉት ላይ ነው። ሶ ኮሬክት አንሰር የሚሆነው ዲ ነው ማለት ነው። ሶስተኛው ጥያቄ ምንድነው የሚለን ሻርፕ የሚባል ካምፓኒ አለ የሚጠቀመው ስፔሲፊክ አይደንቲፊኬሽን ሜተድ ነው ኢንቨንተሪዎችን ቫልዩ ለማድረግ። ፐርቼዝ አለ ለሬዲዮ ኮሙኒኬሽን የሚያገለግሉ የተለያዩ አይነት እቃዎችን በተለያየ አይነት ኮስት ገዝቷቸዋል። ጃንዋሪ 5 ላይ 2 ዩኒት እቃዎችን ለእያንዳንዳቸው 2000 ብር እየከፈለ ገዝቷል። ፌብሩዋሪ 3 ላይ ደግሞ 3 ዩኒት እቃዎችን ለእያንዳንዳቸው 3000 ብር እየከፈለ ገዝቷል። ጃንዋሪ 10 ላይ ደግሞ 5 ዩኒት እቃዎችን ለእያንዳንዳቸው 4000 ብር እየከፈለ ገዝቷል። ጁን 25 ላይ 6 ዩኒቶች ተሽጠዋል ነው የሚለን በ5000 ብር ሂሳብ። from the items sold 3 ዩኒት ፌብሩዋሪ 8 ከተገዛው 3ቱ ደግሞ ጃንዋሪ 10 ላይ ከተገዛው ከሆነ the amount of cost of goods sold and the amount of cost of ending inventory ጁን 30 ላይ ሪስፔክቲቭሊ ስንትና ስንት ነው የሚሆነው? ኮስት ኦፍ ጉድ ሶልድ የሚባለው የተሸጡ እቃዎች የተገዙበት እቃ፣ ኮስት ኦፍ ጉድ ሶልድ ማለት ደግሞ ሳይሸጡ እጃችን ላይ የቀሩ እቃዎች የተገዙበት ዋጋ ነው። ስለዚህ ሪስፔክቲቭሊ 12000 እና 21000 ነው። ቢ ላይ ደግሞ 17000 እና 16000 ነው። ሲ ላይ 21000 እና 12000 ነው። ዲ ላይ ደግሞ 30000 እና 20000 የትኛው ነው ኮሬክት አንሰር ነው የሚለው። እዚህ ጋር ጥያቄውን ያስቀመጥኩት በደንብ ለማየት እንዲመቻችሁ። ሶ ኮስት ኦፍ ጉድ ሶልድ የምንሰራ ከሆነ 6 እቃዎች ናቸው የተሸጡት ብሎኛል። የተጠቀመው የኢንቨንተሪ ሲስተም ደግሞ አቨሬጅ አይደለም፣ ፈርስት ኢን ፈርስት አውትም አይደለም፣ ስፔሲፊክ አይደንቲፊኬሽን የሚባለው ነው። ከፌብሩዋሪ 8ቱ ፐርቼዝ 3 ዩኒቶች ተሽጠዋል ማለት። ስለዚህ ፌብሩዋሪ 8 ላይ አንድ እቃ ስገዛ የነበረው በ3000 ብር ነው። ጁን 10 ላይ ከተገዙ እቃዎች ደግሞ እንደገና 3 እቃዎች ተሽጠዋል ብሎኛል። የዛን ቀን አንድ እቃ ስገዛ የነበረው በ4000 ብር ነው። ስለዚህ 4000 ሲባዛ በ3 አራት 12000 ይሆናል። which means ቶታል የሚባለው ኮስት ኦፍ ጉድ ሶልድ 3000 የፌብሩዋሪ 8ቱና 12000 ደግሞ የጁን 10ሩ በድምሩ 21000 ሊሆን ነው ማለት ነው። ኮስት ኦፍ ጉድ ሶልድ የተሸጡ እቃዎች 6ቱ እቃዎች ማለትም አንዱን በ5000 ብር የሸጥኩትን እቃ የገዛሁት በ21000 ብር ነው ማለት ነው። ኤንዲንግ ኢንቨንተሪ ጋር ስንመጣ ደግሞ
እጃችን ላይ የቀሩ እቃዎችን ለማወቅ በመጀመሪያ ቶታል ምን ያክል እቃ እንደተገዛ መረጃው ሊኖረኝ ይገባል። ጃንዋሪ 5 ላይ 2 ነው የገዛሁት፣ ፌብሩዋሪ 8 ላይ 3 ነው የገዛሁት፣ ጁን 10 ላይ ደግሞ 5 እቃ ነው የገዛሁት። ስለዚህ በአጠቃላይ 10 እቃዎች ገዝቼ ነበረ። ከ10 ውስጥ ደግሞ 6ቱ ተሽጧል። 6ቱ ከተሸጠ እጄ ላይ የሚቀረኝ 4 እቃ ነው ማለት ነው። ሶ 4ቱ እቃዎች በስንት ብር የተገዙት ናቸው ነው የሚለው። ጃንዋሪ 5 ላይ 2 እቃዎች ናቸው የቀሩት። ስለዚህ እያንዳንዱ እቃ 2000 ብር ስለሆነ የሁለቱ እቃዎች 4000 ብር ነው። ፌብሩዋሪ 8 ላይ ደግሞ 3 እቃዎች ናቸው የተገዙት፣ 3ቱም ተሽጧል። ስለዚህ ምንም የፌብሩዋሪ 3 ግዢ እጄ ላይ የለኝም። ጁን 10 ላይ ግን 5 እቃዎችን ብገዛም 3ቱ ተሽጧል። ስለዚህ 2 ይቀረኛል። የዛን ጊዜ ደግሞ የአንዱ እቃ ዋጋ 4000 ብር ነበረ። ሶ ሁለቱ እቃዎችን በ4000 ሳበዛ 8000 ነው ማለት ነው። which means እጄ ላይ የቀሩ 4 እቃዎች ጃንዋሪ 5 ላይ እና ደግሞ ጁን 10 ላይ የተገዙ እቃዎች ናቸው ማለት ነው። ዋጋቸውን ስናይ ደግሞ በ4000 እንደዚህም ደግሞ በ8000 ብር በድምሩ በ12000 የገዟቸው እቃዎች እጄ ላይ አሉ ማለት ነው። ትክክለኛ መልሳችንን ካልኩሌት ስናደርግ ኮስት ኦፍ ጉድስ ሶልድ 21000 መጥቶልኛል። ኢንዲንግ ኢንቨንተሪ ደግሞ 12000 መጥቶልኛል። ሪስፔክቲቭሊ ስለሆነ የሚጠይቀው ሲ ላይ ያለውን ብር 21000 እና ብር 12000 ይሆናል ማለት ነው። ሌላኛው ጥያቄ ምንድነው የሚለን which of the following is not true about the maturity matching finance approach? ስለ maturity matching finance approach ትክክል ያልሆነው የቱ ነው? maturity matching የሚባለው ፕሪንሲፕል ሎንግ ተርም አሴቶችን በሎንግ ተርም ፈንድ እንደዚሁም ደግሞ ሾርት ተርም አሴቶችን በሾርት ተርም ፈንድ ፋይናንስ ማድረግ አለብህ ነው። አሴቶችን ለመግዛት ንብረቶችን ለመግዛት የረጅም ጊዜ አሴቶችን ቋሚ ንብረቶችን በረጅም ጊዜ ፈንድ፣ ለአጭር ጊዜ የሚያገለግሉ ከረንት አሴቶች ሲሆኑ ደግሞ በሾርት ተርም ፈንድ ፋይናንስ አድርጋቸው ነው የሚለው። ስለዚህ ኦፕሽኖችን ስናይ ኤሌ ማቹሪቲ ማቺንግ seeks to avoid financing long term assets with long term borrowing ነው። ኖት ነው የሚለን። ኖት የሚለኝ ከሆነ ደግሞ ተቃራኒ ይሄ ቢለ it matches assets and liability maturity. C it minimizes the risks that firms will be unable to pay off its maturity obligations. D exact maturity matching is difficult as there is uncertainty about the lives of assets and some common equity must be used ነው የሚለው። ስለዚህ ትክክለኛ መልሳችን ኖት የሚለው ስቴትመንት ላይ ስላለ ኤ ነው የሚሆነው። Next question, a company issues its annual financial report within 1 month of the end of the year. ካምፓኒው አኑዋል ሪፖርቱን ኢሹ ያደረገው አመቱ ከማለቁ አንድ ወር ቀደም ብሎ ነው። This is an example of enhancing quality of accounting information. የአካውንቲንግ ኢንሃንሲንግ ከሚባሉ ኳሊቲዎች ውስጥ አንዱ ነው። ግን የትኛው ነው? ታይምላይን ነው? ቬሪፋያቢሊቲ ነው? ሪሌቫንስ ነው? ወይስ ደግሞ ኮንፊርማቶሪ ቫልዩ? ኢንተርሚዲየት ፋይናንሻል አካውንቲንግ 1 በቻፕተር 2 ላይ የምናገኘው ስቴትመንት ተመልከቱ። ሪፖርቱን ኢሹ የምናደርገው ኪክሊ ከሆነ መረጃውን የሚፈልጉ ሰዎች ኢሚዲየትሊ ነው መረጃውን የሚያገኙት። በቀጥታ ዲስክራይብ የሚያደርገው ምንድነው? ታይምላይን የሚባለው ካራክተሪስቲክስ እያሟላ ነው ማለት ነው። ስለዚህ ኮሬክት አንሰራችን ኤ ነው የሚሆነው። ሌላኛው ጥያቄ which of the following statement is false about partners business ነው። ተመልከቱ ጥያቄዎቹ ላይ false not የሚሉ ነገሮች ይበዛሉ። ስለዚህ ከበፊት የተማሪዎች ስህተት እዚህ ጋር ኦብዘርቭ የምታረጉት የሆነ የሚሸታችሁ ነገር ሊኖር ይገባል። ስለ ፓርትነርሺፕ ቢዝነስ ፎልስ የሆነ የትኛው ነው የሚለው። ኤ ፓርትነር ቢዝነስ አሴት ኮንትሪቢዩት ከተደረገ በኋላ ጆይንትሊ ነው ኦን የሚደረገው በሁሉም ሜምበሮች ይለናል። ቢ ጀነራል ፓርትነርሺፕ ከሆነ ደግሞ should be at least one limited partner ሊኖረው ይገባል። ሲ ፓርትነርሺፕ ቢዝነስ ሲሚላር ነው ከሶል ፕሮፕራይተርሺፕ ቢዝነስ except in the number of owners። ተመልከቱ ፎልስ የሆነው ነው የሚጠይቅ። ዲሌይ when a partner is not solvent እዳ ሲመጣ ማለት ነው። ሶልቨንት ካልሆኑ creditors can claim recovery from their personal asset of partners። እዚህ ጋር እንደምታዩት ፎልስ የሆነ ስቴትመንት ስለሆነ የሚለን ኤክስፕላኔሽን ላይ general partnership does not have
ሊሚትድ ፓርትነር ሊሚትድ ፓርትነሮች ኤግዚስት የሚያደርጉት ኦንሊ ሊሚትድ ፓርትነርሺፕ ቢዝነስ ሲሆን ብቻ ነው ማለት ነው። ሶ ኮሬክት አንሰራችን የሚሆነው ቢ ነው። ሌላኛው ጥያቄ ምንድነው የሚለን the variance that is best for measuring operating performance ቫሪያንስ ነው። ኮስት አካውንቲንግ ላይ ቫሪያንስ አናሊሲስ ስትማሩ የምታስታውሱት ግን የኦፕሬቲንግ ፐርፎርማንስን ሜጀር ለማድረግ ቤስት የሆነው የትኛው ነው? ፍሌክሲብል በጀት ቫሪያንስ ነው? ስታቲክ በጀት ቫሪያንስ ነው? ሴልስ ቮሊዩም ቫሪያንስ ነው ወይስ ደግሞ ሴሊንግ ፕራይስ ቫሪያንስ ነው? ተመልከቱ። ቫሪያንስ የሚባለው አጀስት የሚደረገው አክቹዋል አክቲቪቲ ሌቭላችንን ከበጀትድ የሆነ ኦፕሬቲንግ አክቲቪቲያችን ጋር ነው እንጂ ከቮሊዩሙ ወይም ደግሞ ከኢፌክቲቭነሱ ጋር አይደለም። ስለዚህ ትክክለኛው መልሳችን የሚሆነው ፍሌክሲብል በጀት የሚባለው የቫሪያንስ አይነት ነው፣ ኤ ላይ የምናገኘው። ሌላኛው ጥያቄ ምንድነው የሚለን bonds are sold to finance the construction of new public safety station ቦንዱ ኢሹ የተደረገው የፐብሊኩን ወይም ደግሞ ለማህበረሰቡ የሴፍቲ ስቴሽን ኮንስትራክት ለማድረግ ነው። bond proceeds equal to the face value of bonds are reported in the capital project fund as dash ነው። ስለዚህ ካፒታል ፕሮጀክት ላይ እንዴት ነው የቦንዱ ፕሮሲድ ሪፍሌክት የሚደረገው ወይም ደግሞ ሪፖርት የሚደረገው? እንደ ሬቨኑ ነው ወይስ ደግሞ ዲፈርድ ኢንፍሎ ኦፍ ሪሶርስ ነው ወይስ ደግሞ አዘር ፋይናንስ ሶርስ ነው ወይስ አዘር ፋይናንሲንግ ዩዝ ነው? ትክክለኛው መልሳችን ሲ ላይ አዘር ፋይናንስ ሶርስ ነው። ምክንያቱም ቦንድ ፕሮሲድ የሚባለው ሬቨኑ አይደለም፣ ቢኮዝ ሪፔመንት ይኖረዋል። ስለዚህ ክሬት የሚያደርገው ሊያቢሊቲ ወይም ደግሞ ኦብሊጌሽን አለ። ገቨርንመንታል ፈንድ ሲሆን ደግሞ እንደ ካፒታል ፕሮጀክት ፈንድ ሲሆን ደግሞ ቦንዱ ኢሹ የሚደረገው በየትኛው ክላሲፊኬሽን ውስጥ ነው? በፋይናንሲንግ አክቲቪቲ ውስጥ ነው። which means ካሽ ረሲቭድ የምናደርገው ቦንዱን ኢሹ አድርገን ለገበያ አቅርበን ነው። therefore ሪፖርት የምናደርገው አዘር ፋይናንስ ሶርስ እያለን ነው ማለት ነው። እዚህ ጋር ትክክለኛው መልሳችን የሚሆነው ሲ አዘር ፋይናንስ ሶርስ ይሆናል ማለት ነው። እንደ ኦፕሽን የተቀመጡት ሬቨኑ፣ ዲፈርድ ኢንፍሎ ወይም ደግሞ አዘር ፋይናንሲንግ ዩዝ የመሳሰሉት እዚህ ጋር እንደ ዲስትራክቲንግ ኦልተርኔቲቭ ነው የምንቆጥራቸው። ሌላኛው ጥያቄ ምንድነው የሚለን which of the following is most apt to align management priorities with shareholders interest ነው የሚለው። እቺን ጥያቄ ለእናንተ አስቀምጫታለሁ። ኮሜንት ላይ በዚሁ መንገድ እንድቀጥልና ሁሉንም እዚህ ጋር የምታዩቸው ናቪጌሽን ላይ የኤግዛም ናቪጌሽን ላይ ያሉ ያልተመለሱ ጥያቄዎችን እየሰራው እንዲሄድ የምትፈልጉ ከሆነ ኮሜንት ላይ 1 ቁጥርን ወይ ደግሞ 2 ቁጥርን አስቀምጡልኝ። ያልገባችሁ ወይም ደግሞ ኔክስት በደንብ እንዳሻሽልና እንደዚህ ብታረጋው ብላችሁ የምታስቡት ነገር ካለ ኮሜንት አድርጉኝ። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ጨብሰናል።